እስቲ ራሱን በመስታወት አይቶ ልክ እንደ ሰው ራሱን መሆኑን የሚያውቀው ግዙፍ እንስሳ እስኪ ስለሱ እናያለን። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለን። ብዙ ጊዜ እንስሳቶች ራሳቸውን አያውቁም። በመስታወት ስታሳያቸው ውሻ ወር ድመት በመስታወት ራሱን ቢያይ በጣም አግሬሲቭ ይሆናል ስለማያውቅ ራሱን። አንድ እንስሳ አለ፣ በርግጥ አንድ ብቻ አይደለም ሌሎችም አሉ የተወሰኑ። ግን ዛሬ ማንሳት የፈለኩት በጣም ልዩ የሆነ አፈጣጠር ስላለው ስለ ታላቁ ዝሆን ነው። መሬት ላይ ካሉ እንስሳዎች ሁሉ በግዝፈቱ ዝሆንን የሚያክል የለም። አሁን ላይ እስከ 6000 ኪሎ ግራም ድረስ ይመዝናል ዝሆን። ዝሆን ለየት የሚያደርጉ ብዙ ባህሪዎች አሉት። እስቲ የተወሰኑትን እንይ። ግን ቤተሰቦቼ ቪዲዮቻችንን እንለቃለን እየወጣ አይደለም እና ፕሊስ የምትችሉትን ያህል ኮፒ ሊንክ እያደረጋችሁ ለሌላው እንዲደርስ ደግሞ ሼር እያደረጋችሁ ፎሎ ያደረጋችሁን ፎሎ እያደረጋችሁን። ዝሆን የሚገርም ተፈጥሮ አለው። በቃ እጅግ በጣም አንደኛ ነገር ከሰው ልጅ ጋር የሚቀራረብ እንትን አለው። አእምሮ ለሰው ልጅ በጣም የቀረበ ነው። ዛሬ ሰምታችሁ ማታውቁት በእርግጠኛነት ስለ ዝሆን አንዳንድ ሰምታችሁት ማታውቁትን ነገር እናወራለን። የመጀመሪያው አሁን እንዳልኩ ራሱን በመስታወት ውስጥ ቢያይ ራሱ መሆኑን ያውቃል ልክ እንደ ሰው። ይሄ አንዱ በጣም ገራሚው ነገር ነው። ሌላኛው ደግሞ ዝሆን ደስታንንም ሐዘንንም እንዲሁም ሐሳብና ትካዜን ያውቃል። የሚገርምህ ነገር እንደ ሰው ማለት ነው። በጣም ያዝናል፣ በጣም ይደሰታል፣ እንዲሁም ደግሞ በጣም በሐሳብ ይሄዳል። ዝሆን ከብዙ እንስሳዎች ለየት የሚያደርገው ነገር ምንድነው? የማሽተት አቅሙና የመስማት ችሎታው ነው። አሁን ውሻ በማሽተት ይታወቃል አይደለም? ነገር ግን ዝሆን በጣም ከሱ በላይ በጣም ያሸታል። እስከ 17 ኪሎ ሜትር ርቀት ላይ ያለን ነገር ማሽተት ይችላል። የሚገርምህ ነው። ከ17 ኪሎ ሜትር በኋላ ውሃ እንዳለ ዝሆን በሽታ ያውቃል። ምክንያቱም እዛ ውሃው ያለበት አካባቢ ላይ የሚኖሩ ትናንሽ አበባዎችና ሳር ዘሮች አሉ አይደል? የነሱን ሽታ ከ17 ኪሎ ሜትር በላይ ሆኖ ያሸትና ውሃ ቅርብ እንዳለ አንዱ በሱ ያውቃል። ሌላው ደግሞ ከርሰ ምድር መሬት ላይ ወደ ታች እስከ 15 ሜትር ድረስ ያለን ውሃ ዝሆን ያውቃል። ከመሬት በላይ ሆኖ እሱ ከመሬት በታች ያለን ውሃ 15 ሜትር ድረስ ያለን ውሃ ዝሆን ያውቃል፣ ዲቴክት ያደርጋል እግሮቹ ማለት ነው። ሌላው በጣም የሚገርምህ ነገር ፎሎ እያደረጋችሁ ነው፣ ኮፒ ሊንክም እንደዚሁ እያደረጋችሁበት